አሰላሙ አለይኩም ውድ አቡ ሐሪስ የዩቲዩብ ቻናል ተከታታዮች እንደምንሰናበታችሁ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ ቀረብኩት ሰምታችሁት የማታውቁት ስለ ቁርአን በጣም አስገራሚ ነገር ይዤላችሁ ቀርብ ያለሁኝ። ቻናሉ አስተማሪና ቁም ነገር አዘል ነገራቶች የሚለቀቁበት ስለሆነ ሰብስክራይብ ማድረግ እንዳይረሱ። ዛሬ ይዤላችሁ የቀረቡት ቁርአን ላይ ከተደረጉ ጥናቶች ሱረቱል ኢምራን ቁጥር ወይም አንቀጽ 59 ላይ ያለውን ነው። ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም የሚለው ማለት ነው። ይሄ እኛ የምንረዳውና ሙፈሲሮች ያስቀመጡት ምንድነው? ኢነ መሰለ ዒሳ የኢሳ አምሳያ ዒንደላሂ አላህ ዘንድ ከመሰሊ አደም ልክ እንደ አደም አምሳያ ነው። አደም ካላባት እንደተገኘው ሁሉ ዒሳም ካላባት ነው የተገኘው። ስለዚህ የኢሳ ብቻ የሚለየው አምላክ የሚያደርገው ነገር የሚል አርጊውመንት ነው። ይህን ሙፈሲሮቹ ተሽቢሁል ገሪብ ቢልአግረብ ይሉታል። ሩቅ የሆነው የኢሳ ከአባት አለመገኘት ነበር። አባት የለውም። ይሄ በጣም ሩቅ ነገር ነው፣ ያልተለመደ ነገር ነው። አግረብ ይበልጥ በጣም ሩቅ ደግሞ የአደም ነገር ነው። ምክንያቱም አባትም እናትም የለውም። ይህ አይነት አገላለጽ በአረብኛ ላይ አውቃዕ ፊ ነፍስ ነው። ወአቅጣዑ ሊልኸስሚ በጣም አስረጅ የሆነ አነጋገር ነውና ከዚህ በተለየ ሌላ ነገር ምንድነው እዚህ ጋር ያለው ነገር ካላችሁኝ፣ እዚህ ጋር ኢነ መሰለ ዒሳ ብሎ ሲናገር ዒሳ የሚለው የአረበኛ ቃል ወይም ደግሞ ስም ቁርአን ላይ 25 ጊዜ ብቻ ጥሯል። ስሙ ማለት ነው። የስሙ ዒሳ የሚለው ስም አምሳያ ልክ እንደ አደም ነው ሲል 25 ጊዜ ተጠቅሷል ዒሳ የሚለው ቁርአን ላይ። ከዛሊክ አደም አለይሂ ሰላም ቁርአን ላይ 25 ጊዜ ብቻ የተጠቀሰው ልክ እንደ አደም ነው ሲባል ከመጠቀስ አንጻርም ስታዩት ራሱ ልክ እንደ አደም ሆኖ ታገኙታላችሁ። ሱብሃንአላህ انظر الى هذا التوافق الرائع። ሌላው ደግሞ ስንሄድ ኢነ መሰለ ዒሳ ዒንደላህ የሚለው ባንድ ሁላቸውም እዚህ ጋር የተወሱት ቃላቶቹ ኢነ አንድ ከሊመት ቃላቶችን ቁጥራቸው 7 ነው እናገኛቸዋለን። ለምሳሌ ኢነ የሚለው 1 መሰለ 2 ዒሳ 3 ዒንደ 4 አላሂ 5 ከመሰሊ የሚለው ባንድ ጀራ መጅሩር ከሸይእ ዋሂድ 6 አደም የሚለው 7 ነው ታገኙታላችሁ። ሌላው ደግሞ አሁንም እዚህ አንቀጽ ላይ ኢነ የምትለው እንደ አረበኛ ተአኪድን ነው የምትጠቅመው። ሌላ ምንም ፋይዳ የላትም። ያ ማለት አጽንኦትን ሰጣለች፣ ንግግሩን ጠንክራ ታደርገዋለች። ከዛ ውጭ ኢነን ሳትቆጥሩ ማለት ነው ቃላቶቹን ብቻ ስትቆጥሩ 7 ነው የምታገኛቸው። ፊደላቶቹን ብቻ ስትቆጥሩ 7 ነው የምታገኛቸው። ለምሳሌ መሰለ የሚለው 3ን ሲይዝ ዒሳ 4 ይይዛል 7 ይሆናል ባንድ። ዒንደላህ የሚለው 7 ይሆናል። ከመሰሊ አደም የሚለው 7 ፊደላቶችን ይዞ ታገኙታላችሁ ማለት ነው። በጣም ይገርማል። ይህም ደግሞ ዒሳ እና አደም 50 ጊዜ 50 አንቀጽ ውስጥ ተጠቅሰዋል። ሁለታቸውም ስም ባንድ ሲጠቀስ 50 ጊዜ ነው የተጠቀሱት። 50 አንቀጾች ናቸው ያሉት እዚች አንቀጽ ላይ ብቻ ሲቀር። ምክንያቱም 25 ጊዜ ሲጠቀሱ 50 አንቀጽ ነው የሚሆነው። እዚች አንቀጽ ላይ ግን አንድ ቦታ ነው የተጠቀሱት። ስለዚህ ስንት አንቀጽ ይሆናል? 49 አንቀጽ ውስጥ ስማቸው ተጠቅልሎ ይገኛል ማለት ነው። 49 የምን ውጤት ነው ብላችሁ ስታስቡ 7 ሲባዛ 7 የ49 ውጤት ሆኖ ውጤቱ 49 ሆኖ ታገኙታላችሁ። እና በጣም የሚገርመውና አሁን ደግሞ የሚያገናኘው ነገር ምንድነው ብላችሁ ከጠየቃችሁ ኢነ መሰለ ዒሳ የሚለው ዒሳ የሚለው 25 ጊዜ ቁርአን ላይ ተጠቅሷል ብለን ካልን፣ አደም 25 ጊዜ ተጠቅሷል ብለን ካልን፣ ቁርአኑን እየቀራን ስንመጣ ዒሳ የሚለው ይህ እዛ አንቀጽ ላይ ሱረቱል ኢምራን ቁጥር 59 ላይ 7ኛ ሆኖ ታገኙታላችሁ። ሱብሃንአላህ ከ25ቱ 7ኛው እዚህ አንቀጽ ላይ ያለው የዒሳ ስሙ 7ኛ ነው። ይሄ ከዚህ ወደፊት እንግዲህ ከ8 9 10 ያላችሁ እስከ 25 ድረስ ያላችሁ የአደም ከዛልክ 7ኛ ነው። ሱብሃንአላህ 7ኛ ነው። ከ25ቶቹ እዚህ አንቀጽ ላይ ሱረቱል ኢምራን ቁጥር 59 ላይ 7ኛ ቦታው እየተጠቀሰ ነው። ሁለታችሁም ተመሳሳይ የሆነ የ7 አይነት ቁጥር ኑሯችሁ ታገኙታላችሁ ማለት ነው። ከዛልክ አላህ ሱብሃነሁ ወተዓላ መራሂሉ ኸልቂል ኢንሳን የሰው ልጆችን የፈጠረበት መንገድ በአጠቃላይ ሲሰላ 7 ነው የምታገኙት። ለምሳሌ ጢን አለ ጭቃ ማለት ነው፣ አደም የተፈጠሩበት ነው። ከዛ ኑጥፋ አለ፣ ከዛ አለቃ አለ፣ ከዛ ሙድጋ አለ፣ ከዛ ዒዛም አለ፣ ከዛ ለሕም አለ፣ ከዛ አልኸልቁል አኸር አለ። ይህን በቁርአን ተሰብስቦ እናገኘዋለን። 7 አይነት የሰው ልጅ ያፈጣጠር መንገድ በአጠቃላይ 7 አይነት ነው የምታገኙት ማለት ነው። ከዛሊከ አላህ ኹሊቀል ኢንሳኑ ኸለቀል ኢንሳነ እያለ 7 ጊዜ ብቻ ነው ቁርአን ላይ እየተናገረው። ሰው ልጅ ሲፈጥር ኸለቀል ኢንሳነ ወይም ኹሊቀል ኢንሳነ በሁለቱም ማነጋገር 7 ጊዜ ብቻ ነው የተገኘው። ሱብሃንአላህ። አሁንም በኒ አደም የሚለው ንግግር የአላህ ሱብሃነሁ ወተዓላ ቁርአን ላይ 7 ጊዜ ብቻ ተጠቅሶ ታገኙታላችሁ ማለት ነው። የአደም ልጆች የሚለው 7 ጊዜ ብቻ ነው ቁርአን ላይ የተጠቀሰው ማለት ነው። انظر الى هذا التوافق الرائع ሱብሃንአላህ። ከዚህ የበሉትና አዳዲስ ጥናቶችን ይዤላችሁ ቀርባለሁ ኢንሻአላህ። እናንተም ሱብሃንአላህ ማለታችሁን ቀጥሉ። ሰላም አለይኩም ወራህመቱላህ።